ስለሚስቴ የምነግርህ ነገር አለ። ስለዚህ ትንሽ ደቂቃ ሰጥተህ ብትሰማኝ ለህይወት በጣም ይጠቅማል። እሺ ከሆነም ይሁንልሽ። ካሌብ ግን ስልኬና ፒሲን ብትወስደው እንኳን ሌላ ኮፒ አለ ብሎሻል። እኔ ምንም ስልክም ሆነ ፒሲ አላየው። እሺ ስለዚህ የሆነ ነገር አስቢ። ሄለንን እጃችን ውስጥ የምናስገባበት የሆነ መንገድ አስቢ። ምን? አረ በጭራሽ አይደለም። ሲጀመር ምን አየው? ስሚ ሳምሪ፣ እኔ መስከረም እስከ ዛሬ ካየሻቸው ክፉ ሰዎች በላይ ክፉ ነኝ። እሺ ቆይ እየተከታተልከኝ ነው እንዴ? እንደዚህ ጀግና መሆንሽን አላወቅንም ነበር። ለካ እንደዚህ ጎበዝ ነሽ እና ደፋር ነሽ። አንተና እነማን ናችሁ? እኔና ሳምሪ። ሳምሪ ብቻዋን እንዳትሆን ሂድና ተከተላት አብረሃቱን ብላኝ ነው የመጣሁት። አንተ ልታድነኝ ማለት ነው? ያው ባላድንሽም እጠብቅሻለሁ። ነይ እንሂድ። ቆይ ምን ፈልጋ ነው? ምንድነው የሚያሻክኩሽ? ኧረ እኔ አልተንሻከኩም። አይቼሻለሁ ሳምሪ፣ በእህቴ ቤት እንደፈለግኩ መሆን እፈልጋለሁ። እሺ ቆይ ለምንድን ነው የምትከታተኝ? እኔ መች ተከታተልኩሽ? ኧረ ለምን እከታተልሻለሁ? ምናልባት ተከታታይ ተብለሽ ይሆናላ። ማነው ተከታታያት የሚለኝ? እህት ተብዬዋ። ኧረ እህትዬ እንደዛ አትልም። ለምን ተከታታይ ትለኛለች? እንደዛ አትልም። እንደማየው ከሆነ ፍቅር በፍቅር ሆናችኋል። ዞር በልኝ ካለ እያናገርኩ እኮ ነው። እኔ ደግሞ ላናገር አልፈልግም እያልኩ ነው። ዞር በልኝ። ይኸውልህ ስለ ሚስቴ የምነግርህ ነገር አለ። ስለዚህ ትንሽ ደቂቃ ሰጥተህ ብትሰማኝ ለህይወት በጣም ይጠቅማል። በህይወት አንድ የማይጠቅም ነገር ቢኖር በአንተ ህይወት የሚቀናና ያንተን ህይወት ለማጥፋት ደፋ ቀና የሚል ሰው ወሬ መስማት ነው። ዞር በልኝ። ይኸውልህ ሚስትህ አንተ እንደምታስባት አይነት ሰው አይደለችም። ማለት
ነግሬ ነበርኩ። እኔም ነግሬ ነበር። እንዴት ሳትነግሪኝ መጣሽ? ያው ምሳ ሰዓት እዚህ ስለማጠፊ ብዬ ነው የመጣሁት። በሰላም ነው ግን? እንዴ አዎ በሰላም ነው። ምን ነው በመምጣቴ ደስተኛ አይደለሽ እንዴ? አይ እኔ እንደዛ አላልኩም። ምሳ ከቅዱሴ ጋር ልንበላ ተቀጣጥረን ነበር። እና ሊዳ አያ አትሂጂ፣ አብረን እንበላለን። ይሻልሻል። ሂጂ ብትይ ኖሮ በጣም እናደድብሽ ነበር። በሰላም ነው ግን? የምሳ ሰዓት መውጫዬን ሳትጠብቅሽ የመጣሽው? ላናግርሽ ፈልጌ ነው። ሄሎ ካሌብን አግኝቼው ነበር እና በጣም ተናዶብሻል። ሄሉ እውነት እሱ እንደሚለው ፒሲውን ወስደሽዋል እንዴ? በጭራሽ አልወሰድኩም። ወስደሽዋል ሄሉ። ትላንትና ስገቢ ቦርሳሽን አይቼው ነበረ። ውስጡ ፒሲ እንዳለ ያስታውቃል። ከዛ ተነስተሽ ሄድሽ። ከዛ በሩን ከፍተሽ ስልክ ተቀብለሽ ቦርሳሽ ታረጊያቸዋለሁ። አላየሁም። ስልክም ፒሲም ምንም ነገር አላየሁም። እሺ ከሆነም ይሁንልሽ። ካሌብ ግን ስልኬና ፒሲን ብትወስደው እንኳን ሌላ ኮፒ አለ ብሎሻል። ምን? የሚስቴን ስም በከንቱ ባታጠፋ መልካም ነው። እሺ ግን አንተ እሱ ግድ ሳይሰጥ የሚስቴን ስም በከንቱ እያጠፋ ነው ያለው። ይኸውልህ ጓደኛዬ፣ ይሄ እኮ ስም ማጥፋት አይደለም። አንተ እውነቱን ተረድተህ እንድትጠነቀቅ በማሰብ ነው። ካሌብ ትሰማኛለህ? ከዚህ በኋላ የሚስቴን ስም በከንቱ ባታጠፋ መልካም ነው። እሺ ካለበለዚያ እዚህ ሜዳ ላይ ዘራሃለሁ። እሷ ምንም ነገር ትሁን፣ አንተ ምንም የሚመለከት ጉዳይ የለም። እሺ ይኸውልህ እኔ እኮ ለአንተ በማሰብ እኮ ጓደኛዬ ነህ። ለረጅም ዘመናት እኮ ወዳጅነታችን ቀጥሏል። ስለዚህ አንተ እንድትጎዳ፣ እንድትከፋ፣ እንድታዝን በፍጹም ስለማልፈልግ እኮ ነው። እውነታው እኮ ካንተ በላይ እኔን የጎዳ ሰው የለም። እሱም በደንብ ታውቀዋለህ። ካሌብ ከዚህ በኋላ የምታወራውን ነገር ምንም ስለማልሰማ ድጋሜ ባላይ መልካም ነው። ሁለተኛ ባላይ መልካም ነው። ግድ የለም ብትሰማኝ ይሻላል። ቅዱስ እኔም ባለመስማት ትጸጸታለህ። እንዴት ይሄንን ላንቺ ነገረሽ? ቆይ ምን ማለት ነው? እህትሽ እኮ እንደውም ያውቃል አይደል እንዴ? ስለዚህ ላንቺ በኔ መልእክት ብልክልሽ ምን ችግር አለው? ችግር የለውም። ግን ካሌብ ካለምንም ነገር ዝም ብሎ ተነስቶ ሊያወራልሽ ይችላል ብዬ ስላልጠበቅኩ ነው። ምን ማለት ነው ካለምንም ነገር ማለት? እሺ በቃ እንቶ ምን ማለት ነው እንቶ? ቆይ ምን አስበሽ ነው ሄሉ? መቼም ከሱ ጋር የተባበርኩ እንደሆነ አታስቢ ማለት? ቆይ እንደዛ እያሰብሽ ነው እንዴ? ንገረኝ እንጂ እንደዛ እያሰብሽ ነው? ሄለን አትጩይ መስኪ፣ ሰው እየረበሽ ነው። እንደዛ ከሆነ ንገሪኝ። ከካሌብ ጋር ተባብራለች ብለሽ እያሰብሽ አይደለም ማለት? አንድ ታሪክ ልንገርሽ። የጠየኩሽን መልሽልኝ ሄሉ። እኔ እዚህ የመጣሁት የአንቺን የታሪክ ወሬ ልሰማ አይደለም። ታሪክ እኮ መልስ ነው መስኪ። ተረጋግተሽ አዳምጪ። አንድ ለአቅሜ ሔዋን የደረሰች ሴት ከቤተሰቦቿ ጋር ነው የምትኖረው አሉ። እባክሽ አታንዛዡ። ማለት የፈለግሽውን ቶሎ ቶሎ ተናገሪ። እና በድብቅ የያዘችው ፍቅረኛዋ ሞተባት፣ ግን ማልቀስ አልቻለችም። እስኪ አስቢው፣ ፍቅርሽን አጥተሽ ማልቀስ አለመቻል። ከዛ እንባዋን ዋጥ አድርጋ ስትኖር ቆይታ ፍየላቸው ሞተች አሉ። ከዛ ማልቀስ የናፈቃት ልጅ የፍየሏን አንገት አቅፋ እየዬ ብላ ማልቀስ ጮኸች፣ በጣም አለቀሰች። ከዛ ይህን ነገር የተመለከቱት አባቷ ይሄስ ከፍየሏን በላይ ነው አሉ ይባላል። እና ምን እያልሽ ነው? ከንግግሬ በላይ ተናደድሽ እያልኩሽ ነው። እና ከንግግሬ በላይ ተናደድሽ፣ ከንዴትሽ ጀርባ የደበቅሽው እውነት አለ እያልሽኝ ነው? መስኪ ምን አናደደሽ? እኔ እኮ ጥያቄ ነው የጠየኩሽ። ቅዱስ የመጣ አለሽ እንዴ መስኪ? ልሄድ ስል ነው የመጣከው? ደህና ዋሉ። ምሳ በልተሽ አትሄጂም? በቃ ደህና ዋይ መስኪ። የኔ ፍቅር ምንድን ነው ከኋላ የደበቀ? ገምቺ እስኪ። ምንድን ነው? ገምቻ። እኔ እንጃ፣ ንገረኝ። ምንድን ነው? የኔ ፍቅር እወድሻለሁ። ምን ደስ ሲል። እኔም እወድሃለሁ። አመሰግናለሁ።
ቴንክ ዩ በጣም ወደድሽው? በጣም ታውቃለህ እንደምወድ። የኔ ፍቅር ወይ ደስ ይልሽ ታውራሱ። ሁሌም እንደዚህ ደስተኛ ነኝ። አመሰግናለሁ። ምን እየጠጣሽ ነው? ቡና እየጠጣ ነበር። ይምጣልህ? አዎ እስኪ እሺ ምን አለች? ተረተችብኝ። ምን ብላ ተረተችብሽ? እሱን ተው፣ ግን ምንም አላስደነገጥኳትም። ስለዚህ ሌላ ኮፒ እንዳሌለኝ እርግጠኛ ነች ማለት ነው። ይኸውልህ ይህን እርግጠኝነቷን አጥፍተን ባሪያችን ማድረግ አለብን። የሆነ መንገድ ማግኘት አለብን። በሆነ መንገድ እጃችን ማስገባት አለብን። ይኸውልሽ እንደገና ችግር ውስጥ እንድትገባ ካላደረግናት አሁን እንዳሸነፈች ስለተረዳች ልቧ ሙሉ ነው። ስለዚህ ይኸውልሽ በሆነ መንገድ በዚህ ባይሆን በሆነ መንገድ ችግር መፍጠር አለብን። ካልሆነ ደግሞ ስልኬን ማግኘት አለብኝ ማለት ነው። ቤት እኮ ፈልጌዋለሁ ግን ላገኘው አልቻልኩም። እሺ ስለዚህ የሆነ ነገር አስቢ። ሄለንን እጃችን ውስጥ የምናስገባበት የሆነ መንገድ አስቢ። እሺ እኔ የምልሽ ግን ቆይ አንቺ ከሄለን ምንድን ነው የምትፈልጊው? ውርስ። አሁን ሁሉ ነገር ሰላም ሆኗል እማዬ። እትዬ ራሱ እንደ ጓደኛዋ ነው የምታይኝ። አዎ እማዬ፣ አሁን ትምህርቴ ላይ ትኩረት አድርጌ እየተማርኩ ነው። አንቺ እንዴት ነሽ? ደርሼልሻለሁ እማዬ። አሁን አብረን እንኖራለን። እሺ አንቺ ምረጪና አጋቢኝ እማዬ። እኔ ልጅሽ ግን በአንቺ ምርጫ አምናለሁ። ስለዚህ አንቺ ምረጪልኝ። እንደውም እኔ በሌለውበት ሽማግሌ ላክ የለም እርሶን የመሰለች ሴት ልጅ ካሉት ብሎ የጠየቀ የለም። ልጠቃለል ብዬ እኮ ነው ካለ። እሺ አንዱን ብረት መዝጊያ ያመጣልሻለሁ እማዬ። እሺ እማዬ፣ ቻው። እወድሻለሁ። አስደበርኩሽ እንዴ? አይ አልደበረኝ። እኔ እኮ ከተናገርኩት በላይ ስትናደጂ ስለገረመኝ ነው። ይቅርታሽ። አታስቢ፣ ምንም አላስደበርሽ እኮ። ታዲያ ሳቂልኛ። እባክሽ አትጃጃይ። እሺ እኔ ሳሎን ሄደን አብረን እናሳልፍ። እሺ እመጣለሁ። እሺ እኔ የምልሽ መስኪ፣ ለካሌ መልስ መመለስ ትችያለሽ? ያው ወሬ አመላለሽ ካላልሽ ራስሽ መናገር ትችያለሽ። እኔ ከካሌብ ጋር ግንኙነት እንዳለኝ አታስመስይ። እሺ በቃ ተይው፣ ተነሽ እንሂድ። እኔ ራሴ ነገ አገኘዋለሁ። አልገባኝም። ምን ልትይው ነው የምታገኘው? እንደ ተሸነፈ ነግረዋለሁ። ከዚህ በኋላ ከህይወቴ እንዲርቅ ነግረዋለሁ። ምን ይጠቅምሻል? ያው አርፎ እንዲቀመጥ ለማድረግ ይጠቅመኛል። አትልፊ፣ አርፎ አይቀመጥም። ማለቴ ይሄን ነገር መናገርሽ እንደገና ደግሞ ወደ እልህ እንዲመለስ ያደርገዋል። እና በቃ ተሸነፍኩ ብሎ አርፎ የሚቀመጥ ሰው አይደለም። ባይቀመጥም ምንም አያመጣም። ካሌብ ለኔ ሞቷል። እስከ ዛሬ ከጀርባ የተጫወተብኝ ይበቃዋል። እሺ ካልሽ ንገሪው፣ ግን ለኔ ትክክል አይደለም። ከመናገር ዝም ማለት የተሻለ ነው። እሺ በቃ አንቺ አታስቢ። አሁን ትንሽ ሳሎን እንጫወት። አንቺ ሂጂ፣ እኔ እመጣለሁ። እሺ መቼም ቢሆን አታሸንፊም ይለን። መቼም ቢሆን እኔ እያለሁ አትስቂያትም። እመኚኝ፣ መቼም ቢሆን አላማዬን ሳላሳካ ከዚህ ቤት አልወጣም። ስለዚህ ከመሳቅሽ በፊት ብትፈሪኝ ይሻልሻል። ትልቅ እንባ ወደ አንቺ እየመጣ ነው ይለን።
ይላል። ግን ቤቱን ጭስ በጭስ አረግሽ። አሪፍ ነው። አዎ እትዬ ልትወጪ ነው እንዴ? አዎ ልወጣ ነው። አንድ የምነግርሽ ነገር ነበር። ምንድን ነው? የሆነ ነገር ላናገርሽ ነበር። ምንድን ነው? በጊዜ ከመጣሽ በቃ ማታ እናወራለን። አሁን እንዳይረፍድብሽ እንጂ። አይ ችግር የለውም፣ ጊዜ ያለኝ ንገሪኝ። ምንድን ነው? ሳምሪ ምንድን ነው? ችግር አለ እንዴ? ማታ እያሰብኩ ነው ያደርኩት። ራሴ እንዳቃጣሪ እያየሁት ነው። ግን ደግሞ ይህን ነገር መናገር አለብኝ ብዬ ስላሰብኩ ነው። መስኪ እድሜሽ ረዥም ነው። ስምሽን ስንጠራ መጣሽ። ለምን ነበር ስም የተጠራው? መስኪ ትወጣለች አትወጣም ብዬ እየጠየኳት ነበር። ቁርስ እንድሰራልሽ። አዎ ዛሬ ትወጫለሽ እንዴ መስኪ? አዎ የሚሄድበት ቦታ አለ፣ ግን አልቆይም፣ ቶሎ እመጣለሁ። በቃ እኔ ልሂድ፣ ስብሰባ ስላለኝ። ቁርሷን ስሪላትና ትሄድ እንግዲህ። በሉ ደህና ዋሉ። ደህና ዋይ ሉዬ። ቻው ቻው። ምነው ችግር አለ እንዴ መስኪ? እዚህ ምን ትሰራለህ? እኔ የምለው ልብሽን ጥለሽ ነው እንዴ የምትሮጪው? ለማንኛውም ስልኬን ፈልጌ ነው የመጣሁት። ስለምን ስልክ ነው የምታወራው? እሺ እባክሽ፣ በቃ በአንቺ ቤት ስልኬን አሰርቀሽ ፒሲዬን አሰርቀሽ ፋይሎቹን አጥፍተሽ ምናምን ጀግና የሆንሽ መሰለሻል። ግን በሚያሳዝን ሁኔታ አንድ ነገር ረስተሻል። እሱም እኔ ካሌብ መሆኔን ዘንግተሽዋል። እንደው ስታስቢው ስልክና ፒሲው ላይ ብቻ ፋይሉን ማስቀመጥ ነው የሚመስልሽ? ለማንኛውም አሁን ስልክ መልሽልኝ። አይ የምትይ ከሆነ ግን ይኸውልሽ አንቺ አጠፋሁት የምትይውን ቪዲዮ ለባልሽ ዛሬውን ይደርሰዋል ማለት ነው። እኔ ምንም ስልክም ሆነ ፒሲ አላየሁም። ሄሎ የኔ ቆንጆ፣ ለመጨረሻ ጊዜ ነው የምጠይቅሽ፣ ስልኬን መልሽልኝ። እኔም ለመጨረሻ ጊዜ ነው የምመልስልህ። ምንም ስልክ አላየሁም። በጣም ጥሩ። ስለዚህ ዛሬ ለዘመናት የገነባሽው ትዳር የመጨረሻ ቀን እንደሆነ አስበሽ ሰለብሬት አድርጊኝ። ምን ልታደርግ? ቆይ ለምን አትተውኝም ግን ካሌብ? ለምንድን ነው ህይወቴን የምታመሰቃቅልብኝ እንዴ? በቃ እባክህ ለምን ተወኝ፣ ተወኝ። አልተውሽም ቤል። አንቺን መተው ብችል ኖሮ እስከ ዛሬ ድረስ አልከተልሽም ነበር። አየሽ፣ አንቺ የኔ ብቻ ነሽ። ለኔ ብቻ ነው የተፈጠርሽው፣ ለኔ ብቻ። አታስበው። እንኳን አይደለም በቁሜ ሞቼ እንኳን አንተ አልሆንም። እሺ እሺ፣ እናየዋለን። ለምን ነበር ስሜን የጠራሽው? ስምሽን መጥራት አይቻልም እንዴ? እየቀለድኩ አይደለም። ለምንድን ነው ስሜን የጠራሽው? እውነቱን ንገሪኝ። ለምንድን ነው ስሜን የጠራሽው? እውነት ቁርስ ትበላለች ወይ ብዬ ለመጠየቅ ነው፣ ሌላ ለምንም አይደለም። እኔ ግን አይመስለኝም። ያየሽውን ነገር ለመናገር ሁለት ቀን ስትሿከኪ አይቼሻለሁ። እሺ? አረ በጭራሽ አይደለም። ሲጀመር ምን አየው? ስሚ ሳምሪ፣ እኔ መስከረም እስከ ዛሬ ካየሻቸው ክፉ ሰዎች በላይ ክፉ ነኝ። እሺ? ይኸውልሽ እኔ ላሳልፈሽ ለመስጠት የምትሞክሪ ዘር ማንዘርሽን ነው የምጨርሰልሽ። እሺ? እሺ በቃ ልቀቂኝ። ስሜን በክፉ ከማንሳትሽ በፊት 3 ጊዜ ደጋግመሽ አስቢበት። እሺ? እሺ ልቀቂኝ። ትመስላለሽ ማጣፋት ነበር ደነዝ። ቆይ ምንድን ነው እዚህ ቤት? ካሌብን ተገላገለን ስንል እቺ ደግሞ ኬት መጣች?
ቆይ እዚህ ቤት ክፉ ሰው አይጥፋ ተብሏል እንዴ? ችማ አታቅተኝም። መርዝ በጥብጬ ነው ማጠጣት። ውይ በስመ አብ ወወልድ ወመንፈስ ቅዱስ። አምላኬ ወይ ይቅር በለኝ። ምኑን አሰብኩት? ምን መሰለ ካሌብ፣ አንድ ሁለት አንድ ትሉልኝ ፈልጌ ነበር። ምንድነው እሱ? አንድ የውርስ ወረቀት አለ። እሱ ወረቀት ደግሞ ሄለን ጋር ነው። ቤት ውስጥ አለበት የተባለበት ቦታ ሁሉ ፈልጌያለሁ፣ ግን ላገኘው አልቻልኩም። እና እባክህ ቢሮዋ ገብተህ ፈልግልኝ። መጨረሻ ላረገው። ካሌብ፣ ይሄ ውርስ ለኔ ይገባኛል። የአባቴ ንብረት ነው፣ ግን ሄለንና እናቷ አብዛኛውን ንብረት ወሰዱብኝ። አሁን እኔ ባዶዬን ቀረው። ይሄ የውርስ ወረቀት ያስፈልገኛል ካሌብ። ታዲያ ለምን ራስሽ ሄደሽ አታደርጊው? አደርገው ነበር፣ ግን ማታ ወረቀቱን ወስጄ ከሄድኩ ጠዋት ወረቀቱን ሲያጡ ይጠራጠሩኛል። ሁሉም ነገር ዳር ሲደርስ ይቋረጣል ማለት ነው። ይሄንን ላንቺ ሳደርግልሽ በምላሹ ለኔ ምን አለ? ቃሌ ነው ካሌብ፣ የፈለግከውን ነገር አደርግልሃለሁ። ጥሩ። ከውርሱ ላይ ገንዘብ እፈልጋለሁ እና ደግሞ አታስብ፣ የሚገባህን ያህል እሰጥሃለሁ። እንደዛ ከሆነ ተስማምተናል። እኔ የምልሽ ስልኬን በቃ ማግኘት አልቻልሽም? ቤት ውስጥ እንደሌለ እርግጠኛ ነኝ። ጥሩ። ስለዚህ ቢሮዋ ውስጥ ፈልገን ካጣ ነው ሌላ መንገድ መፈለግ አለብን ማለት ነው። የተሻለው መንገድ እሱ ነው። መልካም፣ እንግዲህ እናስብበታለና። አመሰግናለሁ ካሌብ። ሳምሪ፣ ስለሆነ ጉዳይ ላወራሽ ፈልጌ ነበር። ለእኔም ሆነ ለሄለን ሌላ የምናማክረው ሰው የለንም። ምንድን ነው ጋሼ? ትናንትና ካሌብን አግኝቼው ነበር እና ስለ ሄለን የሆነ ነገር አውርቶኝ ነበር። ምን አለ? ቁጭ እና ብናወራ ይሻል? ስለ ታማኝነት ነበር ያወራኝ። እኔ ግን ለነገሩ ቦታ ስላልሰጠሁት ትቼው ነበር የሄድኩት። እሱ ግን ሄለን ታማኝ አይደለችም ምናምን ብሎ ሲያወራኝ ነበር። ነገሩ ግን ከሀሳቤ ሊወጣልኝ አልቻለም። ሌላ የነገረክ ነገር የለም? ምን ሊነግረኝ ይችላል? እኔ ምን አውቃለሁ። ማለቴ ታማኝ አይደለችም ብሎ የነገረክ ነገር ካለ ምክንያቱ ምንድን ነው ብዬ እኮ ነው። አይ ምንም አልነገረኝም። እንዳልኩሽ ነው፣ ምንም ቦታ ሰጥቼ አልሰማሁትም። እንኳን አልሰማው ጋሼ፣ እናንተን ለማጣላት ደፋ ቀና ማለቱ አይቀርም። እንኳን አልሰማው። ታዲያ ለምንድን ነው ይሄ ነገር ከአእምሮ ሊጠፋ ያልቻለው? ጋሼ፣ ስለ ሰው እርግጠኛ ሆኖ ማውራት በጣም ከባድ ነው። ግን ጋሼ በእርግጠኛነት ልንገርህ፣ እትዬ ከልቧ ትወድሃለች። አንተ ላይ ምንም የማድረግ አቅም የላትም። እሷ በጣም ትወድሃለች። እመኔን ጋሼ፣ ልብህን ለጥርጣሬ ክፍት አታድርገው። እመናት፣ ውደዳት። እሷ ሴት ናት። በእጥፍ ፍቅርህን ትመልስልሃለች። ጋሼ ካሌብን አትመነው። ድሮም የጠላት ነገር አብረን እንደግ ከማለት ውጪ ሌላ ምንም ነገር የለውም። በእውነት አመሰግናለሁ ሳምሪ። እሺ ጋሼ፣ በቃ እኔም እንዳይረፍድብኝ ወደ ክላስ ልሂድ። ጥሩ። እሺ በቃ እኔም ትንሽ ቆይቼ ወክ መውጣቴ ስለማይቀር ቶሎ ተመለሽ። እሺ ጋሼ። መልካም ክላስ።